ሰላም ኤሌክትሮማክስ ቤተሰቦች እንዴት ናችሁ? ዛሬ ደግሞ ይዘንላችሁ የመጣልን አንድ ሞተር ኮንትሮል የምናደርግበት ዳይሬክት ኦንላይን ኮንትሮል ሲስተሙን ነው። ዳይሬክት ኦንላይን ኮንትሮል ሲስተሙ መጀመሪያ በዲያግራም እናየዋለን። ዲያግራሙ ምንድን ነው የሚመስለው? መጀመሪያ ፌዝ ከብሬከር እንነሳለን፣ ሶርስ ሳፕላይ ማለት ነው። ከብሬከር ተነስተን ከዛ ወደ ቀጥታ ወደ የት እንሄዳለን? ወደ ተርሚናል ኦቨርሎድ ሪላይ ወደ 95 እንሄዳለን። ከ95 የገባ ወደ በ96 አወጣና ለስቶፕ ፑሽ በተን አንድ አስገባን ማለት ነው። በስቶፕ ፑሽ በተን አንድ ያስገባ ነው፣ በሁለት አስወጣን። ከዛ ወደ ለማን ነው የምንሰጠው? ወደ ስታርት ፑሽ በተናችን እንሄዳለን ማለት ነው። ስታርት ፑሽ በተን ደግሞ ምን ጊዜም ቢሆን ኖርማሊ ኦፕን ነው። ያ ማለት 3 እና 4 ማለት ነው። በሶስት የገባ ነው፣ በአራት ወጣነን። ከዚህ 3 ላይ ሼንት አድርገን ለማን እንሰጣለን? ለኮንታክተራችን ኬኤም ኖርማሊ ኦፕን 13 ማለት ነው። አሁንም ደግሞ ከ4 የወጣነውን ከስታርት ፑሽ በተናችን ወደ 14 ኬኤም ኖርማሊ ኦፕን እንሄዳለን ማለት ነው። ከዛ ከ14 ሼንት አድርገን ወይም ከ4 ሼንት አድርገን ለማን እንሰጣለን? ለኬኤሙ ወይም ለኮንታክተራችን ኮይል ኤዋን እንሰጣለን ማለት ነው። ስለዚህ በዚህ ሳይድ በዚህ ፓዝ ያለውን ጨረስነን። ከዛ ከኤቱ ሸንት እናደርግና ለኒውትራል እንሰጣለን ማለት ነው። ኮንትሮል ሲስተሙ ይህን ይመስላል። ቀጥታ ወደ ፓወር ሲስተሙ ደግሞ ወይም ፓወር ሰርኪቱ ደግሞ ምን ይመስላል? ቀጥታ አርኤስቲዎች አሉ። አርኤስቲ ያ ማለት ከብሬከር የምናገኛቸውን ስሪ ፌዞችን ለማን እንሰጣለን? ለኮንታክተራችን 1 3 5 እንሰጣለን ማለት ነው። ያ ማለት ኬኤማችን ማለት ነው። ከዛ በዛ ልክ ከዛ ከኬም በ2 በ4 በ6 እናወጣን ለማን እንሰጠዋለን? ለተርሚናል ኦቨርሎድ ወይም ለተርሚናል ኦቨርሎድ ለ2 ለ4 ለ6 እንሰጣለን ማለት ነው። ከዛ ከተርሚናል ኦቨርሎዳችን ከ2 4 6 አወጣን ለማን እንሰጣለን? መጨረሻ ላይ ለሞተራችን እንሰጣለን ማለት ነው። ፓወር ሲስተሙ ወይም ፓወር ሰርኪቱ ይህን ይመስላል ማለት ነው።